ሰላም እንዴት ናቸው? ዛሬ የምንማረው የ11ኛ ክፍል ፊዚክስ ዩኒት 5 ነው ማለት ነው። ስሜ ያደሳ ይባላል። ስለ ሂት ኮንዳክሽን እና ካሎሪሜትሪ ነው የምንማረው። እዚህ ጋር እንደ መግቢያ ኢንተራንስ ኤግዛም ከዚህ ቻፕተር ምን ያህል ኢንተራንስ ኤግዛም ወጥቷል ለሚለው ለማስቀመጥ ሞክረናል። እዚህ ጋር እያንዳንዱ ኮንቴንት ከ2008 እስከ 2016 እስከ አምና ከወጡት ጥያቄዎች ለምሳሌ የመጀመሪያው ኮንቴንት ላይ ዘ ኮንሰፕት ኦፍ ሂት ላይ 2016 አንድ ጥያቄ ነው ወጣው። 2008 እስከ 2015 ደግሞ አራት ጥያቄ ነው ወጣው። ሂት ትራንስፈር ሜካኒዝም 2008 እስከ 2015 ሁለት ጥያቄ ነው ወጣው። ሂት ካፓሲቲ ኤንድ ስፔሲፊክ ሂት ካፓሲቲ ከ2008 እስከ 2015 አራት ጥያቄ ነው ወጣው። ተርማል ኤክስፓንሽን 5.4 ስር 8 ጥያቄ ነው ወጣው። ከ2008 እስከ 2015 8 ጥያቄ ነው ወጣው። ቼንጅ ኦፍ ፌስ ላይ 4 ጥያቄ ነው ወጣው። ካሎሪሜትሪ 7 ጥያቄ ነው ወጣው ማለት ነው። ሶ ይሄንን ስታጠኑ ይሄ ኢንተራንስ ጥያቄ እንዴት ነው ወጣው ለሚለው ደግሞ ኮንተንቱን አይታችኋል። እንዴት ነው ወጣው ለሚለው እዚህ ጋር ማንኛውም ተማሪ መጽሐፍ ሲያነብ ማወቅ ያለበት እና ኢንተራንስ ላይ የሚመጣው ጥያቄ የትኛውም ጥያቄ በዚህ ነው ጋይድ የሚደረገው። ስለዚህ ኦብጀክቲቭን በደንብ ማወቅ አለባቸው። ስለዚህ እነዚህ ከላይ ያየናቸው ጥያቄዎች ከየት ነው ወጡት? ከዚህ ከኦብጀክቲቭ ነው ወጡት ማለት ነው። ስለዚህ የመጀመሪያው የዚህ ቻፕተር ኦብጀክቲቭ የምንለው you will be able to gain comprehensive knowledge on basic property of fluid and thermal properties of matter, also phase change እና ካሎሪሜትር ምንድናቸው የሚለውን ኮምፕሬሄንሲቭ ኖሌጅ እናገኛለን ማለት ነው። ዘን ሁለተኛ ፖይንት ላይ ኳንቲታቲቭሊ ኤንድ ኳሊታቲቭሊ ዲስክራይብ አባውት ሂት ካፓሲቲ ዋት ኢዝ ሂት ካፓሲቲ፣ ስፔሲፊክ ሂት ካፓሲቲ፣ ከዛ ተርማል ኤክስፓንሽን ምንድን ነው፣ ከዛን ደግሞ ጥያቄዎችን በካሎሪሜትሪ የወጡት ጥያቄዎችን ፕሮብሌሞችን ሶልቭ እናደርጋለን። ከዛ ሶስተኛ ዩዝ ስፔሲፊክ ሂት ኤንድ ሂት ኦፍ ትራንስሚሽን ኢን ፕራክቲካል አፕሊኬሽን ኦፍ ካሎሪሜትር። ይሄንን ትልቁ የዚህ ቻፕተር ኦብጀክቲቭ እነዚህ ናቸው ማለት ነው። ስለዚህ ስፔሲፊክ ሂት እና ፕራክቲካል ዌይ ዊ ዩዝ ካሎሪሜትርን ሂት ኦፍ ትራንስሚሽን ላይ ፕራክቲካሊ እንዴት እንጠቀማለን፣ ፕሪንሲፕሉን እንዴት አፕላይ እናደርጋለን የሚለውን በደንብ እናያለን ማለት ነው። ሶ ቀጥታ ወደ ትምህርቱ ሲገባ ኢነርጂ ትራንስፈር ቴክ ፕሌስ ኢን ዲፍረንት ዌይ። ኢነርጂ ትራንስፈር ሊሆን የሚችለው በተለያየ መንገድ ነው ማለት ነው፣ ወይ ደግሞ በተለያየ ፎርም ነው ማለት ነው። ሶ ዋን ኦፍ ሰች ኢነርጂ ትራንስፈር ሜትድ ኢዝ ሂት ትራንስፈር። ኢነርጂ በተለያየ መንገድ ይተላለፋል ብለናል፣ ወይ ደግሞ ሂት ትራንስፈር ቴክ ፕሌስ የሚደረገው ኢን ዲፍረንት ፎርምስ ነው ብለናል። ስለዚህ ከነዛ አንዱ ሂት ትራንስፈር ነው ማለት ነው። ሶ ዲስ ሂት ትራንስፈር ኢዝ ዩዝድ ኢን ጄት ኢንጂን። ለምሳሌ ሂት ትራንስፈር ጄት ኢንጂን ውስጥ ዩዝ ይሆናል ማለት ነው። ፍሪጅ ውስጥ እንጠቀማለን። ኢንኮኪንግ ኡትሊስ፣ ለምሳሌ ኢንኮኪንግ ኡትሊስ እንጠቀማለን። ዘ አዘር ፖይንት ኤ ኮመን ሚስኮንሰፕሽን ኢዝ ዳት ሂት እንደ ቴምፕሬቸር አር ሲሚላር። ብዙ ጊዜ የምናስበው ሂት እና ቴምፕሬቸር አንድ እንደሆኑ ነው የምናስበው። አንድ እንደሆኑ ሂት እና ቴምፕሬቸር ግን አንድ አይደሉም። ስለዚህ ሂት ምንድን ነው፣ ቴምፕሬቸር ምንድን ነው የሚለውን የለየን እንሄዳለን ማለት ነው። ሶ ዋት ኢዝ ሂት? ሂት ኤንድ ቴምፕሬቸር አር ክሎዝሊ ሪሌትድ በት ኮምፕሊትሊ ዲፍረንት ኳንቲቲ ናቸው። ይሄ እዚህ ጋር እንዳይምታታችሁ፣ ሂት ራሱን የቻለ ኮንሰፕት ነው፣ ቴምፕሬቸር ራሱን የቻለ ኮንሰፕት ነው ማለት ነው። ሶ ሂት ስንል ሂት ኢዝ ኤ ሜጀር ኦፍ ቼንጅ ባይ አን ኦብጀክት ኦር ባይ ዘ ሲስተም። ኢት ኢዝ ኔቨር ዘ ፕሮፐርቲ ኦፍ or the property possessed by an object or the system. ጋ ሂት የምንለው it is a measure of what change ነው, but it is never the property possessed by an object. በፍጹም ኦብጀክቶች ወይ ደግሞ ሲስተም ፖሰስ የሚያደርገው ፕሮፐርቲ አይደለም ማለት ነው። it is ምን ማለት እንችላለን? it can be classified as process variable ማለት እንችላለን። ምን ማለት ነው process variable ስንል? heat is something that an object possesses but energy in transit transferred between the system due to the temperature difference. እንደ ፕሮሰስ ቫሪያብል ነው የምናየው ሂትን የምንልበት ምክንያት ለምንድን ነው? አንድ ሲስተም ውስጥ ኢነርጂ ሂት እንደ ፕሮሰስ ቫሪያብል ነው ከተባለ ኢነርጂው ወይ ደግሞ ሂት
እዛ ጋር ስቶር አይደረግም፣ ትራንዚት ነው የሚያደርገው። ኢነርጂ ትራንዚት ያደርጋል እንጂ ስቶር ይሆናል ብለን የምናስበው ነገር አይደለም። ለምሳሌ ከአንድ ሲስተም ወደ አንድ ሲስተም በቴምፕሬቸር ዲፍረንት ዲው ቱ ቴምፕሬቸር ዲፍረንስ የአንዱ ቴምፕሬቸር ከፍተኛ ከሆነ የአንዱ ደግሞ ዝቅተኛ ከሆነ ቢኮዝ ኦፍ ዲስ ዋን ምን ያደርጋል ማለት ነው? ኢነርጂ ይሄ ሂት ትራንስፈር ያደርጋል ማለት ነው። ስለዚህ እንደ ፕሮሰስ ቫሪያብል መቁጠር እንችላለን። በት ዋት አባውት ቴምፕሬቸር? ቴምፕሬቸር ስንል it is a fundamental quantity which is the average kinetic energy of the particle of the substance. This one is temperature ስንል it is the average kinetic energy of particle of the system ማለት እንችላለን። ለምሳሌ አንድ ፓርቲክል ይሄንን ሲስተም ብንል እዚህ ሲስተም ውስጥ ብዙ ፓርቲክሎች አሉ። እነዚህ ፓርቲክሎች የነዚህ ፓርቲክሎች ቴምፕሬቸር ስንል it is the average kinetic energy of the particle of the substance ምን ማለት ነው? ለምሳሌ እዚህ ጋር ያለችው ፓርቲክል እንቅስቃሴ በምታደርግበት ሰዓት ቬሎሲቲዋ ወይ ይጨምራል ወይ ይቀንሳል። የሷ ቬሎሲቲ ይጨምራል ወይ ይቀንሳል ስንል ፓርቲክሏ እንቅስቃሴ ላይ ናት ማለት ነው። ሶ ይሄ የሚፈጠረው በምንድን ነው? በቴምፕሬቸር ምክንያት ነው ማለት ነው። ለምሳሌ ቴምፕሬቸር ከጨመረ የፓርቲክል እንቅስቃሴ ይጨምራል እንላለን። ስለዚህ ሙቭ በሚያደርጉበት ሰዓት ረንደም ሞሽን ስለሚያካሂዱ አቨሬጅ ካይኔቲክ ኤነርጂያቸው ነው የምንወስደው። ስለዚህ ዩ ካን ሴይ ኢት ኢዝ ዘ አቨሬጅ ካይኔቲክ ኤነርጂ ኦፍ ዘ ፓርቲክል ማለት እንችላለን። እዚህ ውስጥ ያለው ፓርቲክል ሙቭ የሚያደርገው ስትሬት ስላልሆነ አቨሬጁን ነው የምንወስደው። ስለዚህ አቨሬጅ ካይኔቲክ ኤነርጂ ኦፍ ዘ ፓርቲክል ምን እንላለን? ቴምፕሬቸር እንላለን። ስለዚህ ከሂት ጋር አይገናኝም ማለት ነው። ሂት ኢዝ እዚህ ጋር ሂት ስንል ሂት ኦንሊ ኤግዚስት ዱሪንግ ኤ ፕሮሰስ። ሂት ኤግዚስት ማድረግ የሚችለው ዱሪንግ ፕሮሰስ ብቻ ነው። ፕሮሰስ ስንል when an object is heating ሲፈጠር ወይ ደግሞ ኩሊንግ ሲፈጠር ነው ሂት ሊኖር የሚችለው። ሶ እዚህ ጋር በቀላሉ ሂትን ምን ማለት እንችላለን? ሂት ኢዝ ኤ ፎርም ኦፍ ኤነርጂ that is transmitted from one object to another object or from one source to another source due to what? Due to the difference in temperature. በምንድን ነው የሚፈጠረው? ሂት ስንል it is a form of energy። እዚህ ጋር ኢነርጂ ነው ማለት ነው። ሂት ሲባል ኢነርጂ ነው። ግን ምን አይነት ኢነርጂ ነው? ከአንድ ኦብጀክት ወደ አንድ ኦብጀክት የሚተላለፍ ወይ ደግሞ ከአንድ ሶርስ ወደ አንድ ሶርስ የሚተላለፍ በምን አማካኝነት? በቴምፕሬቸር ዲፍረንስ አማካኝነት። ቴምፕሬቸር ዲፍረንስ ከሌለ ለምሳሌ ቴምፕሬቸር ዲፍረንት ካልሆነ የአንድ ኦብጀክት ቴምፕሬቸር ለምሳሌ የዚህ ሲስተም ወይ ደግሞ የዚህ ኦብጀክት ቴምፕሬቸር 70 ቢሆንና 70 ዲግሪ ሴልሺየስ ቢሆንና የዚህኛው ደግሞ 50 ዲግሪ ሴልሺየስ ቢሆን የአንዱ 70 ነው የአንዱ 50 ነው። ስለዚህ ቴምፕሬቸር ዲፍረንስ አለው ማለት ነው። ስለዚህ ኢነርጂ የዚህ ሁለቱም ሲስተም ኢነርጂውን ስንወስድ ምን ሊሆን ይችላል? ትራንስፈር ሊሆን ይችላል። እዚህ ጋር ትራንስፈር ሊሆን ይችላል because why their temperature is different። እዚህ ጋር ቴምፕሬቸራቸው ዲፍረንት ስለሆነ ሶ ኢነርጂ ሂትን ኢነርጂ ነው ማለት እንችላለን። it is a spontaneous flow of energy into or out of the system ማለት እንችላለን። it is spontaneous flow of energy። ሂት ስንል spontaneous flow of energy ነው። ከሃይ ቴምፕሬቸር ቱ ሎው ቴምፕሬቸር ሙቭ ያደርጋል ማለት ነው። ኢንቱ ዘ ሲስተም አውት ቱ ዘ ሲስተም ማለት እንችላለን። ሶ ይሄ የሚፈጠረው this is caused by a difference in temperature between the system and the surrounding። ለምሳሌ ይሄንን ሲስተም ብንል ይሄንን ሰራውንዲንግ ብንል የሁለቱ ቴምፕሬቸር የተለያየ ነው። ስለዚህ ሂት ከዚህ ወደዚህ ይተላለፋል። ከምን ከሲስተም ወደ ሰራውንዲንግ ይተላለፋል ማለት እንችላለን። እዚህ ጋር የሰራውንዲንግ ቴምፕሬቸር የሚበልጥ ከሆነ ደግሞ ወደ ሲስተም ለምሳሌ ይሄንን 80 ብናደርገውና 80 የዚህን ቴምፕሬቸር 80 ብናደርገው ሂት ከየት ወደ የት ነው ፍሎ የሚያደርገው? ከ80 ወደ 70 ነው ማለት ነው። which means ከሰራውንዲንግ ወደ ሲስተም ነው ማለት ነው። so it is spontaneous flow of energy into the system or out of the system ማለት እንችላለን። this is caused by the temperature difference between the system and the surrounding. Once this transfer complete, ይሄ ትራንስፈር ኮምፕሊት በሚያደርግበት ሰዓት the system has internal energy። ምን ማለት ነው? እዚህ ጋር ትራንስፈር ኮምፕሊት አደረገ ስንል ቴምፕሬቸራቸው እኩል በሚመጣበት ሰዓት ለምሳሌ የዚህም የሲስተም 70 ቢሆንና አሁን የሰራውንዲንግም 70 ቢሆን ትራንስፈር is already completed። ስለዚህ ትራንስፈር ኮምፕሊት ሆነዋል ማለት ነው።
አይተላለፍም። እዚህ ጋር ማወቅ ያለባችሁ ያልኩት ቴምፕሬቸራቸው ተመሳሳይ ከሆነ ቴምፕሬቸራቸው ተመሳሳይ በሚሆንበት ሰዓት ሲስተሙ ስቶር የሚያደርገው ምንድነው? ኢንተርናል ኢነርጂ ነው ማለት ነው። ሶ ኢት ኢዝ ኖት ሂት አይደለም ማለት ነው። ኢንተርናል ኢነርጂ ነው። ዳት ኢነርጂ ኢዝ ኢን ዘ ፎርም ኦፍ ኢንተርናል ኢነርጂ ነው የምንለው። ሶ ሂት ካን ቢ ተርንድ ኢንቱ ወርክ፣ ወደ ስራ ሊቀየር ይችላል። ለምሳሌ እንደ ምሳሌ ማንም መውሰድ እንችላለን። ሂት ኢንጂንን መውሰድ እንችላለን። ኢንጂን ስራ ከመስራቱ በፊት መጀመሪያ የሚደረገው ምንድነው? ሂት መፈጠር። ሂት ይፈጠራል። ከዛ ሂት ወደ ምን ይቀየራል? ወደ ወርክ ይቀየራል ማለት ነው። ወደ ወርክ። ስለዚህ እዚህ ጋር አሁን ኢንጂን ስራው ምንድነው ማለት ነው? ሂትን ወደ ምን ቀየረ ማለት ነው? ወደ ወርክ ቀየረ ማለት ነው። ሶ ወርክ ካን ቢ ተርንድ ኢንቱ ሂት፣ ወርክም ወደ ሂት ተርን ሊሆን ይችላል። ሂት ካን ቢ ተርንድ ኢንቱ ወርክ፣ ወርክ ካን ቢ ተርንድ ኢንቱ ሂት ማለት እንችላለን። ሶ ስፖንታኒየስ ትራንስፈር ኦፍ ኢነርጂ ፍሮም ሆተር ሪጅን to colder region is what we call heat. This spontaneous transfer of energy from hotter region to colder region heat እንላለን። Since heat is energy, we can measure heat by joule. በጆule ነው የምንለካው። So እዚህ ጋር heat is spontaneous transfer of energy ነው ብለናል። then ለምሳሌ ቅድም እንዳልኳችሁ ቴምፕሬቸራቸው ተመሳሳይ የሚመጣ ከሆነ አንድ ሲስተም ቴምፕሬቸሩ ተመሳሳይ የሚሆን ከሆነ ለምሳሌ የዚህ ቴምፕሬቸር 60 ቢሆንና 60 ዲግሪ ሴልሺየስ የዚህም 60 ዲግሪ ሴልሺየስ ቢሆን there is no energy transfer, the net energy transfer between the system. ለምን ከተባለ ቴምፕሬቸራቸው እኩል ነው። እዚህ ጋር ሂት ትራንስፈር ያደርጋል የምንለው የሁለቱም ሲስተም ቴምፕሬቸር የተለያየ ቴምፕሬቸር ከሆነ ብቻ ነው። ሶ አት ተርማል ኢኩሊብሪየም ስንል ሁለት ሲስተም ተመሳሳይ ቴምፕሬቸር ሲኖራችሁ ማለት ነው። ሶ አት ተርማል ኢኩሊብሪየም the two region may exchange energy። እዚህ ጋር ኢነርጂ ሊተላለፍ ይችላል። ሁለቱም ሪጅን ኢነርጂ እንዲተላለፍ ሊያደርጉ ይችላል። but it is not net energy, but no net heat transfer occur። ምን ማለት ነው? እዚህ ጋር ኢነርጂ ይተላለፋል፣ ኔት ኢነርጂ አይተላለፍም ማለት ምን ማለት ነው? እዚህ ጋር ለምሳሌ ይሄኛውን ሲስተም ኤ ካልኩ ይሄኛውን ሲስተም ቢ ብንል ከኤ ወደ ቢ ኢነርጂ ሊተላለፍ ይችላል። ግን ከኤ ኢነርጂ ስለተላለፈ ወደዚህ ስለመጣ የቢ ውስጥ ኢነርጂ ይጨምራል ማለት አይደለም። ኢነርጂ ጨመረን አንልም። ዩሲ ኤ ውስጥም ኢነርጂ ቀነሰ አንልም። ምክንያቱም ኢነርጂ ትራንስፈር ሆኗል። ግን እዚህ ጋር ይጨምራል ይቀንሳል የምንለው ነገር የለም። because they are at equilibrium ናቸው። ምን ማለት ነው? when two system face the temperature of what the same value። ለምሳሌ እዚህ ጋር 60 ነው፣ እዚህ ጋር 60 ከሆነ የሁለቱም 60 ከሆነ ቴምፕሬቸራቸው ተመሳሳይ ነው። ግን ኢነርጂ ሊተላለፍ ከኤ ወደ ቢ ሊተላለፍ ይችላል። አለበለዛ ኔት ኢነርጂ ትራንስፈር አድርጓል ማለት አንችልም። እዚህ ጋር የሁለቱም ሲስተም ኔት ኢነርጂያቸው ተመሳሳይ ኢኩል ነው ማለት ነው። so there is no net transfer። ስለዚህ እዚህ ጋር የምትይዙት ምንድነው? during thermal equilibrium there is no net heat transfer የለም ማለት ነው። so ይሄንን ሐሳብ ይዘን ሌት ሂት ምንድነው አይተናል። አሁን ሂት ምን እንደሆነ አይተናል። ከዛ ሂት ቴምፕሬቸር ቼንጅ በሚሆንበት ሰዓት ኢንተርናል ኤነርጂ ኢኩሊብሪየም ላይ ከመጣ ሁለት ሲስተም ኢኩሊብሪየም ላይ ከመጣ ኤነርጂ ኢንተርናል ኤነርጂ ይሆናል ብለናል። ከዛ ደግሞ ተርሞዳይናሚክ ወርክ ምንድነው የሚለው እናያለን። ሶ another aspect of the definition of heat is a body never contain heat። አንድ ቦዲ ለምሳሌ ይሄ ቦዲ ሂትን ኮንቴይን ያደርጋል ማለት አንችልም። ግን ምን ማለት እንችላለን? ሂትን ትራንስፈር ያደርጋል ማለት እንችላለን። እዚህ ጋር በደንብ ይው ሂትን ትራንስፈር ማድረግ ይችላል። but it never contain heat። ሂትን ኮንቴይን አያደርግም። ስለዚህ when an object is heated አንድ ኦብጀክት ሂትድ ከተደረገ it is temperature rise፣ ቴምፕሬቸሩ ይጨምራል። which means since the temperature is increased
the average kinetic energy of the particle also increase። አሁን እዚህ ጋር ለምሳሌ ይሄንን ሲስተም አንድ ኦብጀክት ነው ብለን ብናስበው ይሄንን ኦብጀክት ብላችሁ አስቡት። ዘን እዚህ ውስጥ ብዙ ፓርቲክሎች አሉ። እነዚህ ፓርቲክሎች ሂት ጌን በሚያደርጉበት ሰዓት ቴምፕሬቸራቸው ይጨምራል። ቴምፕሬቸራቸው ከጨመረ የነሱ አቨሬጅ ካይኔቲክ ኤነርጂም አብሮ ይጨምራል። ምክንያቱም ለምንድነው? እንቅስቃሴ ይበዛል። እዚህ ጋር እንቅስቃሴ ይበዛል። ካይኔቲክ ኤነርጂ ሲባል ሁላችንም እንደምናውቀው 1/2 mv ስኩዌር አይደለም። ስለዚህ ቬሎሲቲያችሁ ከጨመረ እዚህ ጋር ሙቭ በሚያደርጉበት ሰዓት ግን ራንደም ነው የሚያደርጉት። እዚህ ጋር የነበረችው ፓርቲክል እዚህ ጋር ልትመጣ ትችላለች። እዚህ ጋር የነበረችው ፓርቲክል እዚህ ጋር ልትመጣ ትችላለች። ራንደም ነው። ሶ that why we say average kinetic energy average kinetic ኤነርጂያችሁ በአጠቃላይ የኦብጀክቱን ካይኔቲክ ኤነርጂ ሲናየው ይጨምራል ማለት ነው። in another word the energy stored in the substance is also increased። እዚህ ጋር ስቶር የሚደረገው ኢነርጂም ይጨምራል ማለት ነው። ስለዚህ ካይኔቲክ ኤነርጂውም ይጨምራል። ቴምፕሬቸር ከጨመረ ካይኔቲክ ኤነርጂ ይጨምራል። ካይኔቲክ ኤነርጂ ከጨመረ ስቶር የሚደረገው የኤነርጂ መጠንም ይጨምራል ማለት ነው። ሶ this stored energy in the object is what we call internal energy። አሁን በደንብ አንደርስታንድ አድርጉት። what is internal energy ከተባለ when there is a change in temperature አንድ ኦብጀክት ቴምፕሬቸሩ ከተቀየረ which means heated ሲናረገው ሂትን ጌይንን እንዲያረግ ሲናረገው ቴምፕሬቸሩ ይጨምራል። ከዛ ቴምፕሬቸሩ ከጨመረ አቨሬጅ ካይኔቲክ ኤነርጂው ይጨምራል። አቨሬጅ ካይኔቲክ ኤነርጂው ከጨመረ ሰብስታንሱ ወይ ደግሞ ኦብጀክቱ ኢነርጂን ስቶር ያደርጋል in the form of what potential energy። ስለዚህ ይህን ኤነርጂ በአጠቃላይ እዚህ ጋር ካይኔቲክ ኤነርጂም ጨምሯል። እዚህ ጋር ስቶር የሚያደርገው ኤነርጂም አለ። ስለዚህ ይህን ኤነርጂ in the form of what ነው ስቶር የሚያደርገው? in the form of internal energy ነው ስቶር የሚያደርገው። ስለዚህ in the form of internal energy ስቶር አደረገ ማለት ምን ማለት ነው? the change in internal energy is እዚህ ጋር ሁለት ነገር ይይዛል ማለት ነው። it is the sum of kinetic energy due to molecular motion change of kinetic energy plus change of potential energy ማለት እንችላለን። ስለዚህ እዚህ ጋር ይሁት ይሄ ካይኔቲክ ኤነርጂ አንድ ኦብጀክት ሙቭ በሚያደርግበት ሰዓት ፓርቲክል ሙቭ በሚያደርግበት ሰዓት ትራንስሌሽናል ሞሽን ሊያካሂድ ይችላል፣ ሮቴሽናል ሞሽን ሊሆን ይችላል፣ ኢነርጂ ኦፍ ቫይብሬሽን ሊሆን ይችላል። then internal kinetic energy is the sum of what? the sum of internal kinetic energy of the particle plus the internal potential energy due to what? attractive force ማለት እንችላለን። there is attractive force when the particle is moved there is attractive force so በአጠቃላይ internal energy ስንል it is the sum of kinetic energy plus potential energy ማለት እንችላለን። so heat and the work እዚህ ጋር heat and the work are two ways to transfer energy from one system to another system. Heat and the work are the way we transfer energy from one system to another system. ምን ማለት ነው? ቅድም ምን ብለናል? እዚህ ጋር heat can be converted to what? work can be converted to what? energy ብለናል። converted to heat energy ብለናል. which means these two of them are the way we transfer what? energy from one system to another system. ስለዚህ heat ስንል you can say it is the transfer of thermal energy between the system ማለት እንችላለን። እዚህ ጋር heat ሲባል thermal transfer of what? thermal energy ነው የምትሉት። ከዛ work ሲባልስ it is the transfer of what? mechanical energy between the system. it is the transfer of heat ከተባለ thermal energy transfer of thermal energy ነው between the system ነው የምንለው። work ከተባለስ transfer of mechanical energy ነው የምንለው። so እዚህ ጋር ይሄን ፒክቸር በደንብ ይዩት። እዚህ ጋር ያለውን ፒክቸር በደንብ ይዩት። አሁን
ይሄ በአጠቃላይ ሲሊንደር ነው። እዚህ ጋር ስለምን እያወራን ነው? ስለ ሂት ወርክ እና ኢንተርናል ኤነርጂ እያወራው ነው። ይሄ ፒክቸር ስለ ሁሉም ነው የሚገልጸው። ስለዚህ አሁን ይሁት ይሄ ፒክቸር ሲሊንደር ነው ብለን ብናስብ፣ ያው ኢንጂን ውስጥ ያለው ሲሊንደር ነው ብለን ብናስብ፣ ከዛ ይሄ ሲሊንደር ምን አለው? ፒስተን አለው። እችኛው ፒስተን ናት። ይሄ በአጠቃላይ ይሄኛው ሲሊንደር ነው። ከዛ ፒስተኑ ይመጣና ሲሊንደር ውስጥ ይገባል። ሲሊንደር ውስጥ ደግሞ ምን አለ? ጋዞች አሉ። እዚህ ጋር እነዚህ ጋዞች ናቸው። ጋዞች አሉ። ከዛ እነዚህ ጋዞች እና ፒስተን በአጠቃላይ ሲሊንደር ምን ብለን ነው የምንጠራቸው? እዚህ ጋር ስለ ወርክ ሂት ኢንተርናል ኤነርጂ ሲናወራ እነዚህ መለየት አለብን። ስለ ሁለት ተርም በደንብ ማወቅ አለብን። የመጀመሪያው ምንድነው? ሰራውንዲንግ ነው። ሁለተኛ ደግሞ ሲስተም። ምንድነው ሰራውንዲንግ? ለምሳሌ አንድ ሲስተም አካባቢ ያለው ነገር ምን እንላለን? ሰራውንዲንግ እንላለን። ሲስተምስ ኢነርጂ ወይ ደግሞ ሂት ሰፕላይ የሚደረግበት ነገር ነው ማለት ነው። which means ለምሳሌ for this case ለዚህ ኬዝ ስትወስዱ ይሄ ሲስተም የምንለው አይዲያል ጋዝ ነው ማለት ነው። አይዲያል ጋዝ እዚህ ውስጥ ያለው አይዲያል ጋዝ ነው ማለት ነው። እነዚህ ጋዞች ሲስተም ናቸው ማለት ነው። ዘን ሰራውንዲንግ የምንለውስ ማን ነው? ይሄኛው ፒስተን ነው ማለት ነው። ሶ ሲሊንደር ውስጥ ያሉት ፓርቲክሎች ምንድናቸው? ሲስተም ናቸው። ፒስተኑ ደግሞ ምንድን ነው? ይሄ ፒስተን ሰራውንዲንግ ነው ማለት ነው። ሶ ይሄ ፒስተን ይመጣና እነዚህን ሲሊንደር ውስጥ ያሉትን ጋዞች ኮምፕሬስ አደረጋቸው። ከዛ ምን ተደረገ ማለት ነው? ወርክ ስራ ተሰራ ማለት ነው። ስራ ተሰራ። በዚህ ጊዜ ኢንተርናል ኤነርጂን እንዴት ነው ካልኩሌት የምናደርገው? ሶ ኢንተርናል ኤነርጂ ኦፍ ዘ ሲስተም ኢዝ እዚህ ጋር እንዴት ዲፋይን ማድረግ እንችላለን? አሁን ፒስተኑን ሰራውንዲንግ አለው። ከዛ ደግሞ እዚህ ጋር ጋዙን ደግሞ ሲስተም አለው። ስለዚህ ሁለት ነገር አለን። ኢን ተርምስ ኦፍ ዲስ ዋን ኢንተርናል ኤነርጂ ኦፍ ዘ ሲስተም ኢዝ የማን የሲስተም የማን የጋዝ ኢዝ ዘ ሳም ኦፍ ቶታል ራንደም ዲስትሪቢዩሽን ኦፍ ካይኔቲክ ኤነርጂ ፕላስ ፖቴንሻል ኤነርጂ ማለት እንችላለን። that is associated in the molecular within that system። ስለዚህ በአጠቃላይ ይህ ሀሳብ ምንድን ነው ከተባለ ቀደም ምን ብለናል? ሂት ማለት ትራንስፈር ኦፍ ተርማል ኤነርጂ ነው ብለናል። ስለዚህ ኪው አለች ማለት ነው። ኪው አለች። ሂት ስትሉ ትራንስፈር ኦፍ ተርማል ኤነርጂ ነው። ተርማል ኢነርጂ ነው። ከዛ ወርክ ስንል ደግሞ ቅድም እንዳልኳችሁ ቲስ ትራንስፈር ኦፍ መካኒካል ኤነርጂ ብለናል። ሶ እዚህ ጋር ይዩት። ይሄ ኢንተርናል ኤነርጂ ስትሉ ኢት ኢዝ ዘ ሳም ኦፍ ኪው ኢንክሪዝ ኢን ኢንተርናል ኤነርጂ ኢዝ ዘ ሳም ኦፍ ሂት ፕላስ ወርክ ማለት እንችላለን። ቼንጅ ኦፍ ኪው ፕላስ ቼንጅ ኦፍ ወርክ ማለት እንችላለን። እዚህ ጋር ፕላስ የምናደርግበት ፖይንት አለ፣ ማይነስ የምናደርግበት ፖይንት አለ። አሁን በደንብ ይዩት። ኢንተርናል ኤነርጂ ቼንጅ ኦፍ ኢንተርናል ኤነርጂ ስንል ካይኔቲክ ኤነርጂ ፕላስ ፖቴንሻል ኤነርጂ ነው ብለናል ቀደም። ሳም ኦፍ እዚህ ጋር ኢንተርምስ ኦፍ ሂት ነው። ወርክ ደግሞ ምን ብለን መግለጽ እንችላለን? እዚህ ጋር ቼንጅ ኦፍ ዩ ኢዝ ኢኳል ቱ ኪው ቼንጅ ኦፍ ኪው ፕላስ ቼንጅ ኦፍ ወርክ ማለት እንችላለን። ይችኛዋ ሂት ናት፣ ግን ይችኛዋ ፕላስ ሳይን አንዳንዴ ትቀየራለች። እንዴት ነው የምትቀየረው ከተባለ ሁለት ነገር አለ። እዚህ ጋር ማወቅ ያለባችሁ ሁለት ፖይንት አለ። ምንድነው እሱ? ወርክ ደን ባይ ዘ ሲስተም ኢዝ ኦልዌይስ ኔጌቲቭ። ኤክስፓንሽን በሚፈጠርበት ሰዓት ኢምፕላይዝ ዛት ኤክስፓንሽን ከተፈጠረ ሲስተሙ ስራ ሰርተዋል ማለት ነው። ሲስተሙ ስራ ከሰራ ወርክ ደን ባይ ዘ ሲስተም ኢዝ ኔጌቲቭ ነው ማለት ነው።
ወርክ ደን ባይ ዘ ሲስተም። ለምሳሌ ቅድም ብለናል ጋዙ ኤክስፓንድ በሚያደርግበት ሰዓት ጋዙ ኤክስፓንድ ካረገ በጋዙ የተሰራ ስራ ኔጌቲቭ ነው ማለት ነው። ሶ ወርክ ደን ባይ ዘ ሲስተም ኢዝ ኔጌቲቭ፣ ወርክ ደን ኦን ዘ ሲስተም ኢዝ ፖዚቲቭ ብለን ነው የምናስበው። which means compression ከተፈጠረ ፖዚቲቭ ነው የምንለው። ምን ማለት ነው? እዚህ ጋር ለምሳሌ ዝም ብላችሁ ቁጭ ብላችሁ ምግብ ብትበሉ አንድ ሰው አምጥቶ ምግብ ቢሰጣችሁ እናንተ ስራ የተሰራው እናንተ ላይ ነው ብለን እናስብ። ከዛ በምግቡ ምክንያት ምንድነው የምታገኙት? ኢነርጂ ነው የምታገኙት። ስለዚህ እናንተ ውስጥ የነበረው ኢነርጂ ጨመረ ወይስ ቀነሰ? ጨመረ። ሶ ወርክ ደን ኦን ዘ ሲስተም ከተባለ ፖዚቲቭ ነው ማለት ነው። ባይ ዘ ሲስተም ከተባለ ደግሞ ኔጌቲቭ ነው ማለት ነው። ስራ ሲሰሩ አደክሙ እንደክማለን። ለምን? ኢነርጂ ሉስ እናደርጋለን። ስለዚህ ወርክ ደን ባይ ዘ ሲስተም በእኛ ስራ ከተሰራ ምን ይሆናል ማለት ነው? እንደክማለን። በአጠቃላይ ወርክ ደን ባይ ዘ ሲስተም ኢዝ ዋት? ኔጌቲቭ ነው ማለት ነው። ሌላ ሂት ጋር ስንመጣ ደግሞ ሂት ኢዝ ፖዚቲቭ፣ ኪው ኢዝ ፖዚቲቭ ዌን ዘ ሲስተም አብዞርቭ ዘ ሂት። ኢፍ ሂት ኢዝ አብዞርቭድ ባይ ዘ ሲስተም ኪው ኢዝ ኦልዌይዝ ፖዚቲቭ። ለምን ከተባለ ሲስተሙ ውስጥ የነበረው ሂት ይጨምራል ማለት ነው። ለምን? ሲስተሙ ላይ ነው ስራ የተሰራ። ስለዚህ አብዞርቭ ካረገ ኢነርጂ ጌን አድርገዋል ማለት ነው። ስለዚህ that one is q is positive። q ምን ትሆናለች ማለት ነው? ፖዚቲቭ ትሆናለች ያኔ። ከዛ q is negative when heat is released። ምሳሌ ከሲስተሙ ሂት በሚለቀቅበት ሰዓት q is negative። ሶ እዚህ ጋር change of u is equal to q plus change of w ማለት እንችላለን። አንዳንዴ ኔጌቲቭ ይሆናል፣ አንዳንዴ ፖዚቲቭ ይሆናል። እቺም ፖይንት በደንብ ያዙት። እዚህ ጋር ይሄን ፖይንት መርሳት የለባችሁም። ወርክ ደን ባይ ዘ ሲስተም ከተባለ ኔጌቲቭ፣ ወርክ ደን ባይ ኦን ዘ ሲስተም ከተባለ ፖዚቲቭ። ኪው መቼ ነው ፖዚቲቭ የሚሆነው? when heat is absorbed። ሂት አብዞርብ በሚያደርግበት ሲቀበል ኪው is ፖዚቲቭ። ለምን ተቀብሏል? ኪው is negative when heat is released። ሂት ሪሊዝ በሚደረግበት ሰዓት ኪው is negative። ሶ እዚህ ቶፒክ ስር የወጡት ጥያቄዎች አሉ፣ የኢንተራንስ ጥያቄዎች። እነሱን እንስራቸው። እዚህ ጋር አንደኛው ጥያቄ which of the following is correct ይላል። የመጀመሪያው ኤ temperature is the average molecular kinetic energy of gas ይላል። ቅድም ካወራ ነው አስታውሱት። ኤ is right። ቅድም ምን ብለናል? temperature is a measure of average molecular kinetic energy of gas ብለናል። internal energy of the system is independent of B ላይ internal energy of the system is independent of mass of the number of molecule in the system. it is independent አይደለም። internal energy it depend on it is mass of the number of molecule in the system. independent አይደለም። heat energy that can be C ላይ heat energy that can be transferred from one object to another at equal temperature ይላል። እዚህ ጋር ይፈጠራል አይፈጠርም? heat transfer ይሆናል። energy that can be heat is energy that can be transferred from one object to at equilibrium አይሆንም። ይሄኛውም ስለዚህ ይሄም አይሆንም። temperature is a measure of the amount of energy that flow from hotter to cold ይሆናል። ይሄ አይሆንም። ለምንድን ነው የማይሆነው? temperature is the measure of what? average random kinetic energy of what? a gas or a system ማለት እንችላለን። ሁለተኛ temperature of a gas is mostly closely related to አሁንም ይሁት temperature ሲባል ከማን ጋር ነው የሚገናኘው? ከካይኔቲክ ኤነርጂ ጋር። ስለዚህ you can say the kinetic energy of
translational of its molecules ነው የሚለው this one is right the size of ከዚህ ጋር ይገናኛል the size of its molecules አይገናኝም ከፖቴንሻል ኤነርጂ ጋር ይገናኛል አይገናኝም the total energy of the molecules አይሆንም ስለዚህ መልሱ ምንድነው የሚሆነው ማለት ነው A ነው የሚሆነው ማለት ነው ሶስተኛ the direction of heat flow is from where to where ቅድም ብለናል from high pressure to low pressure አይደለም አላለም from high temperature to low temperature ልክ ነው ኤነርጂ ወይ ደግሞ heat flow የሚያደርገው ከhigh temperature to low temperature ነው ብለናል ለምን it is a form of energy that transfer spontaneously from one object to another object ብለናል high density to low density አይሆንም a point of high emissivity to lower one አይሆንም ስለዚህ መልሱ ምንድነው ማለት ነው B ነው ማለት ነው then አራተኛ temperature of a body is measure of what ቅድም ብለናል the average molecular kinetic energy ብለናል average molecular kinetic energy temperature of a body is a measure of heat content of a body አይሆንም እቺ አትሆንም ሌላ average molecular kinetic energy B ይሄ ይሆናል ስለዚህ ትክክለኛ መልስ ምንድነው ማለት ነው B ነው ማለት ነው አምስተኛ which of the following statement describe the difference between heat and the temperature heat እና የቴምፕሬቸር ልዩነት የሚያሳየው የትኛው ነው heat is እዚጋ heat is an energy that flows spontaneously from colder to hotter ይሆናል ይሄ አይሆንም from hotter to colder ነው የሚሆነው colder from hotter to colder whereas temperature is degree of hotness or coldness ይሄን ማለት እንችላለን ግን ይሄኛው የመጀመሪያ ላይ የነበረው ስለ heat የተወራው x ያረጋል ማለት then b ላይ heat is a measure of average kinetic energy ትክክል ነው ግን what about temperature is a flow of energy from hotter to colder ይላል ይሆናል ይሄ temperature ነው አይደለም heat ነው heat is a flow of energy from hotter to colder ነው የምንለው C ላይ heat is measured with a thermometer እዚህ ጋር በተርሞሜትር አይደለም in Kelvin heat በተርሞሜትር አይደለም የሚለካው በምንድነው በካሎሪሜትር whereas temperature is በተርሞሜትር ይለካል ስለዚህ እዚህ ጋርም ስህተት አለው ማለት ነው D ላይ heat is a transfer of energy due to temperature difference right whereas temperature is a measure of average kinetic energy of the particle ስለዚህ መልሱ ምንድነው የሚሆነው ማለት ነው D ላይ ያለው ይሆናል ማለት ነው ሌላ 5.2 heat transfer mechanism heat transfer mechanism are the way by which thermal energy can be transferred between objects that all rely on what the basic principle that kinetic energy or wants to at equilibrium እዚህ ጋር kinetic energy wants to be what at equilibrium or heat wants to what be at equilibrium ምክንያቱም ለምንድን ነው ይሄ heat ትራንስፈር የሚፈጠረው ለምንድን ነው ውስጥ ትልቅ ቴምፕሬቸር ወይ ደግሞ ትልቅ ኤነርጂ ያለው ሲስተም ለሌላው ሲስተም ስለሚሰጥ ኢኩሊብሪየም ላይ መምጣት ይፈልጋል ስለዚህ ትራንስፈር ያደርጋል ስለዚህ ሂት ትራንስፈር በሶስት መንገድ ነው የሚፈጠረው በሶስት መንገድ የመጀመሪያው ኮንዳክሽን ነው ሁለተኛ ኮንቬክሽን ነው ሶስተኛ ራዲዬሽን ምንድነው ልዩነታቸው ኮንዳክሽን ስንል it is direct transfer of heat from one object to another object by collision of neighboring particles ለምሳሌ
እዚህ ጋር አንድ ፓርቲክል ካለ እዚህ ጋር ሌላ ፓርቲክል ካለ እዚህ ጋር ደግሞ ሌላ ፓርቲክል ካለ እነዚህ ፓርቲክሎች ይሄኛውን ሲገጭ ወደዚህ ኢነርጂ ትራንስፌር ያደርጋል። ይሄኛውም ወደዚህ ትራንስፌር ያደርጋል። ለምሳሌ ይሄ የሚፈጠረው መቼ ነው? when the particle are collide to each other እዚህ ጋር በኮሉዥን አማካኝነት ነው ይሄ ኢነርጂ ትራንስፌር የሚሆነው። ለምሳሌ በሐሳብ ሁላችሁም እንደዚህ ብትቆሙና ከዛ በሰልፍ ብትቆሙና አንድ ሰው መጨረሻ ላይ ያለውን ሰው በጉልበት ቢገፋ ምንድነው የሚሆነው? መጀመሪያ ላይ ፊት ለፊት ያለው ልጅ ምን ይሆናል? ይገፋል እሱ which means እዚህ ጋር የነበረው ኢፌክት ቀጥታ እዚህ ጋር ይመጣል ማለት ነው። because of what collision within what neighboring particle so እዚህ ጋር በዚህ ሰዓት የሚፈጠረው በዚህ ፕሮሰስ ሂት ትራንስፈር የሚደረግ ከሆነ ይሄ ፕሮሰስ ምን ብለን እንጠራለን? ኮንዳክሽን ምን ብለን እንጠራለን? እዚህ ጋር there is no actual movement of the particle ማወቅ ያለባችሁ እዚህ ጋር የነበረው ፓርቲክል ወደዚህ አልመጣም። እዚህ ጋር የነበረው ፓርቲክል እዚህ ጋር ሆኖ ይሄንን ሲነካ ይሄኛው ደግሞ ይሄኛውን ይነካል። ከዛ በኋላ ኢነርጂ ትራንስፈር ይሆናል ማለት ነው። ሶ ኢን ኮንዳክሽን ኖ አክቹዋል ድሪፍት ኦፍ ሞለኪውልስ ኢን ዘ ዳይሬክሽን ኦፍ ሂት ፍሎ ኢዝ ሃፐኒንግ። ስለዚህ የሚንቀሳቀስ ፓርቲክል የለም፣ ግን ፓርቲክሎቹ ይጋጫሉ ማለት ነው። ሶ ለምሳሌ እዚህ ጋር ሂት አለ። እዚህ ውስጥ ያሉ ፓርቲክሎች እዚህ ሜታል ውስጥ ያሉ ፓርቲክሎች እንዳሉ ኮላይድ ይደራረጉና ኢነርጂን ትራንስፌር ያደርጋሉ። ከዛ ሳይወድ በግድ እዚህ ጋር ያለው እጁ ጋር ያለው ብረት ይሞቃል፣ ከዛ ያቃጥላል ማለት ነው የያዘውን እጅ። ስለዚህ እዚህ ጋር there is no actual movement of the particle ፓርቲክሎች ሙቭ አያደርጉም፣ ግን ምን ያደርጋሉ? they collide each other when they gain energy። ስለዚህ there is no movement of particle። ይሄንን በደንብ ማወቅ አለባችሁ። materials such as metal conduct heat very well are called good conductor። እዚህ ጋር ማቴሪያልን ታውቁታላችሁ። ኮንዳክተር አለ፣ ኢንሱሌተር አለ፣ ሰሚ ኮንዳክተር የምንላቸው አሉ። ሶ ከዚህ ሜታል ብንወስደው they are good conductor of what heat they can transfer more heat ትራንስፈር ሊያደርጉ ይችላሉ። ሶ they are metal that conduct heat can be they are good conductor ማለት እንችላለን። ሜታል some substance are very bad at transferring heat እነዚህን ደግሞ ምን እንላቸዋለን? ኢንሱሌተር እንላቸዋለን። good insulators are like you can say wood ማለት እንችላለን። ለምሳሌ they are very poor conductors heat transfer ማድረግ አይችሉም። so that's why houses are usually insulated with poor conductors such as rock። ለምሳሌ ቤት ከሮክ ለምንድን ነው የሚሰራው? ከድንጋይ ከውድ የሚሰራው ከፋይበር ግላስ የሚሰራበት ምክንያት ለምንድን ነው? they are what insulator እነዚህ ኢንሱሌተር ናቸው ማለት ነው። እነዚህ ኢንሱሌተር ናቸው። ሶ ኢንሱሌተር ከሆኑ they are bad in transferring heat ማለት እንችላለን። ሁለተኛ ኮንዳክሽን ኮንቬክሽን ነው። ኮንዳክሽንን አይተናል። ኮንቬክሽን እዚህ ጋር ኮንቬክሽን ስንል convective heat transfer is a transfer of heat between two bodies by currents of moving gas or fluid። እዚህ ጋር ምን አለ? ጋዝ ፍሉድ ሲባል ወይ ሊኩዊድ ይሆናል ወይ ጋዝ ይሆናል። እዚህ ጋር for our case there is a movement of gas. It is a transfer of heat between two bodies by current moving what? A gas. So convection happen in all fluid like in air around our environment. So in water, in sea, water, in sea ለምሳሌ ፍሉድ ሲባል በአጠቃላይ ሊኩዊድ እና ጋዝ ስለሆነ እነዚህ ኮንቬክሽን የሚፈጠሩት ዋተር ለምሳሌ ዋተር መውሰድ እንችላለን። let us see this picture። ለምሳሌ አንድ ብረት
እሳት ላይ ስታስቀምጡ ውሃ ጨምራችሁ እዚህ ጋር ውሃ አለ ብላችሁ ብታስቡና እዚህ ጋር ውሃ ጨምራችሁ ስታስቀምጡ ምንድነው የሚያደርጉት? the heat transfer in the process of convection። ለምን ከተባለ እዚህ ጋር ሂት ካለ ኢማጂን እነዚህ ከስር ያሉ ፓርቲክሎች ምንድነው የሚያደርጉት? they gain energy። መጀመሪያ ላይ ኢነርጂ ጌን ያደርጋሉ። ከዛ ሙቭ ማድረግ ይጀምራሉ። እዚህ ጋር ወደ ላይ ይወጣሉ። ከዛ ወደ ላይ ያሉት እነዚህ ወደ ላይ ሲወጡ ወደዚህ አካባቢ ያሉት ደግሞ ይሄ ኢነርጂን ጌን ስላላረጉ ወደ ታች ይወርዳሉ። ወደ ታች በሚወርዱበት ሰዓት ወደ ታች ከወረዱ አሁን እዚህ ጋር ኢነርጂ ስላለ ወይ ምክንያቱም ሂት ስላለ እነሱም እንደገና ምን ያደርጋሉ? ሙቀት ይቀበሉና ከዛ ወደ ላይ ይወጣሉ። ከዛ በዚህ አማካኝነት ፍሉድ ኢነርጂን ትራንስፌር ያደርጋል ማለት ነው። so when a fluid is heated the molecules at the bottom gain energy and begin to move faster። ስለዚህ ሮጦ ወደ ላይ ይወጣል ከስር ያለው then as they move faster they begin to spread apart። ስፕሪድ ያደርጋሉ። ይሄኛውም ከስር ያሉት ስፕሪድ ያደርጋሉ፣ ወደ ላይ ይወጣሉ፣ እንዳለ ወደ ላይ ይወጣሉ። ከዛ ከላይ ያሉት ደግሞ ሄቪ ስለሆኑ ወደ ታች ይወርቃሉ። ወደ ታች ክብደት ስላላቸው ወደ ታች ይወርቃሉ። ሶ ወደ ታች ከወደቁ በኋላ እነሱም ኤነርጂ ጌይን ካደረጉ በኋላ ወደ ላይ ይመለሳሉ ማለት ነው። ሶ as they move faster they begin to spread apart which makes the fluid less dense then but instead of being confined to small space the fluid warmer molecules begin to move upward። ቅድም እንዳልኳችሁ the colder denser portion of the fluid begin to sink። እነዚህ ሄቪ ስለሆኑ ከላይ ያሉት ሄቪ ስለሆኑ ወደ ታች ይወድቃሉ ማለት ነው። ስለዚህ በዚህ አማካኝነት ኮንቬክሽን ፕሮሰስ ይፈጠራል ማለት ነው። ሶስተኛ ራዲዬሽን heat can be transferred by radiation። በራዲዬሽን ሂት ትራንስፈር ሊሆን ይችላል። but heat transferred by radiation is called radiant heat ብለን እንጠራለን። ይሄን ምን ብለን ነው የምንጠራው? radiant heat ነው የምንለው። so like light radiant heat is what we call radiant energy። እዚህ ጋር በራዲዬሽን ትራንስፈር የሚደረገው ሂት ራዲያንት ሂት ብለን እንጠራለን። ስለዚህ እንደ ላይት ራዲያንት ሂትም ምንድነው ማለት ነው? ራዲያንት ኤነርጂ ነው ማለት ነው። and does not necessarily require to a medium to carry it። ራዲያንት ኤነርጂ ሚዲየም አይፈልግም። it is like light እንደ ላይት ነው ማለት ነው። so this form of energy transfer is facilitated through a type of what electromagnetic induction። ስለዚህ እዚህ ጋር አሁን ራዲዬሽን ምንም አይነት ሚዲየም ሳይኖር ላይት ለምሳሌ ላይት መውሰድ እንችላለን። ምንም ሚዲየም ሳይኖር እኛ ጋር ይመጣል which means in the form of what energy ነው የሚመጣው። so one type of electromagnetic radiation can carry what that energy medium አይደለም it can be this process is occur in the form of what electromagnetic radiation። ለምሳሌ እዚህ ጋር ሂት አለ። ከዛ ሂት እዚህ ጋር የሰውየው እጅ አለ። እጁ ጋር በምን ፎርም ነው የሚመጣው? በራዲዬሽን ፎርም ነው የሚመጣው። ይሄን ፕሮሰስ ምን ብለን እንጠራለን? ራዲዬሽን ብለን እንጠራለን። so for radiation there is no medium። እዚህ ጋር ሚዲየም የለም። ሚዲየም አይፈለግም። ከዛ ኤነርጂ ግን ትራንስፌር ይሆናል by process of radiation። so እዚህ ጋር ሶስቱንም የሚያጠቃልል እዩት። እዚህ ጋር ለምሳሌ እዚህ ውስጥ ኮንቬክሽን እየተፈጠረ ነው። ውሃ አለ እዚህ ውስጥ። እያንዳንዱ ፓርቲክል ወደ ላይ እየወጣ ከላይ ያሉት ደግሞ ወደ ታች እየወረዱ ነው። then እዚህ ጋር ደግሞ ሂት አለ። ከዛ ወይ ደግሞ እሳት አለ እዚህ ጋር። እሳቱ
ወደ ላይ እየወጣ ነው፣ በዚህ በኩል እየወጣ ነው። ስለዚህ ይሄ ራዲዬሽን ነው ማለት ነው። እዚህ ጋር ደግሞ ኮንቬክሽን አለ። ሜታሉ እዚህ ጋር ያሉት ፓርቲክሎች ሙቭ ካረጉ በኋላ ብረቱ እንዲሞቅ ነው የሚያደርጉት። ከዛ ሰውየው እጅ ጋር ይመጣል። ይሄ ኮንዳክሽን ብለን ነው የምንጠራው። ስለዚህ ሶስቱም ፕሮሴሶች እነዚህ ናቸው ማለት ነው። ሶ ሌትስ ሴይ ኢንተራንስ ላይ የመጡትን ጥያቄዎች አንዳንድ ጥያቄዎችን እንስራቸው። እዚህ ጋር የመጀመሪያው which of the statement is correct ይላል። የትኛው ነው ትክክል? for all ways of heat transfer, conduction, convection, radiation, material medium is necessary ይፈለጋል ለሁሉም ነው? ይሄ አይሆንም። ለምንድን ነው? ኮንዳክሽን ላይ ሚዲየም ይፈለጋል ቢባል ችግር የለውም። እዚህ ጋር ግን ሚዲየም አይፈለግም። ራዲዬሽን ጋር ስፔሻሊ ራዲዬሽን ጋር ሚዲየም የለም። ኮንቬክሽን ጋር እንደዛ ሊሆን ይችላል። ስለዚህ ሶስቱም ጋር አይደለም። ኢን ኮንዳክሽን ኤንድ ኮንቬክሽን ሂት ትራንስፈር ኢዝ ቦሮውድ ባይ ዘ ሞሽን ኦፍ ማተር ይላል። ኢን ኮንዳክሽን ኤንድ ኮንቬክሽን ሂት ትራንስፈር ኢዝ ቦሮውድ ባይ ሞሽን ኦፍ ማተር ነው የሚለው። ማተር ሙቭ ያደርጋል? ሙቭ አያደርግም። ስለዚህ ይሄም አይሆንም ማለት ነው። በት ኢን ኮንዳክሽን ኤንድ ራዲዬሽን እዚህ ጋር ያዙት። ኮንዳክሽን እና ራዲዬሽን አንደኛና ሶስተኛ ማለት ነው። ሂት ትራንስፈር ኦከር ዊዛውት ሞሽን ኦፍ ማተር። እዚህ ጋር አሁን ኮንዳክሽን ጋር ፓርቲክሎች ናቸው ኤነርጂ የሚሰጣጡት እንጂ የግድ እዚህ ጋር የነበረው ፓርቲክል ወደዚህ መምጣት አይጠበቅበትም። ራዲዬሽን ጋር እንደዛ ነው። there is no motion of matter ማተሮች ሙቭ አያደርጉም። ስለዚህ ይሄኛው ትክክል ይሆናል ማለት ነው። ሂት ትራንስፈር ዲ ላይ ሂት ትራንስፈር from the earth heat transferred to the earth from the sun mainly by convection ይላል። ይሄኛው ደግሞ በኮንቬክሽን ሳይሆን በራዲዬሽን ነው የሚፈጠረው። ይሄ በራዲዬሽን ሁለተኛ እዚህ ጋር when heat is filled from a burning fire ይሄ በምንድን ነው የሚፈጠረው? ለምሳሌ እዚህ ጋር ፋየር ቢኖርና እዚህ ጋር አንድ ሰው ቢኖር ከዛ እዚህ ጋር ፋየር ነው ብንል ከዛ እዚህ ጋር ያለው ሰው እዚህ ጋር ያለውን ፋየር ከዛ የሚወጣው ሙቀት እሱ ጋር ይደርሳል። ይሄንን በምን አማካኝነት ነው ሊሆን የሚችለው? ዳት ኮንዳክሽን ይሆናል? አይሆንም። ኮንቬክሽን ይሆናል? አይሆንም። ራዲዬሽንስ ይሆናል? ከዛ ኢቫፖሬሽን አይሆንም ማለት ነው። ስለዚህ መልሱ ምንድን ነው ማለት ነው? ሲ ነው ማለት ነው። ሶ እዚህ ጋር እዚህ ፖይንት ላይ ምንድነው ያየነው? አንደኛ የመጀመሪያ የሂት እና የቴምፕሬቸር ልዩነት ምንድነው የሚለውን አይተናል። ሂት እና ቴምፕሬቸር አንድ አይደሉም። ሁለተኛ ፖይንት ላይ ያየነው ሂት እና ቴምፕሬቸር አንድ ካልሆኑ ሂት ምንድነው ቴምፕሬቸር ምንድነው የሚለውን አይተን ከዛ ኢንተርናል ኤነርጂን አየን። ከዛ ሂት ኢንተርናል ኤነርጂ እና ወርክ ምንድነው ሪሌሽናቸው የሚለውን አየን። ተርሞዳይናሚክ ወርክ ምንድነው የሚለውን አየን። ከዛ ኢንተርናል ኤነርጂ በአጠቃላይ ምን ብለናል? it is the sum of potential energy and the average kinetic energy of the particle ብለናል። ከዛ ይሄንን ካየን በኋላ ኢንተርናል ኤነርጂን in terms of work and heat ካልኩሌት ማድረግ እንችላለን። ኢንተርናል ኤነርጂ is the sum of heat gained by the system and work done on the system ብለናል። ስለዚህ እዚህ ጋር አንዳንዴ ፕላስ ይሆናል አንዳንዴ ማይነስ ይሆናል ብለን አውርተናል። ከዛ ፕሮሰስ ኦፍ ሂት ኦር ሜካኒዝም ኦፍ ሂት ትራንስፈር ነው ያየነው። ሶስት አይነት ፕሮሰሶች አሉ። የመጀመሪያው ኮንዳክሽን ነው። ኮንዳክሽን ላይ
ሂት ትራንስፈር የሚፈጠረው አጠገብ ያለው ፓርቲክል ሂት ጌን በሚያደርግበት ሰዓት አካባቢ ወይ ደግሞ ጎረቤት ያለው ፓርቲክል ከሱ ይቀበልና እሱም ሂት ጌን ያደርጋል ብለናል። ይሄንን ኮንዳክሽን ብለን ጠራን። ከዛ ሁለተኛ ደግሞ ኮንቬክሽን በፍሉድ ውስጥ የሚፈጠረው ሂት ትራንስፈር ነው ብለናል። ለምሳሌ ዋተር መውሰድ እንችላለን። ከዛ የዋተር ፓርቲክል ከስር ያሉት ጌን ኢነርጂ ጌን ካረጉ በኋላ ወደ ላይ እንደሚወጡ ወደ ላይ የነበሩት ደግሞ ወደ ታች እንደሚመጡ አውርተናል። ሶስተኛ ራዲዬሽን ነው። ይሄኛው የሚፈጠረው ባይ ሚንስ ኦፍ ኤሌክትሮማግኔቲክ ራዲዬሽን ነው ብለናል። ስለዚህ እነዚህን ፕሮሴሶች አየን። ቴንኪው ለማለት እወዳለሁ። አመሰግናለሁ። ይህንን ፖርሽን ጨርሰናል።